ነበር እንደምችል አሳየው እችላለሁ ከዛ በኋላ አልፈልግም ብላ ትጥላለች እንጂ እኮ ሰውዬው ምንም እኔ እንደው ድምጽ የምትቀዱ ከሆነ እንደ ሐሳብ ማለት ነው እዚህ ኦዲየንስ ያላችሁ በሙላ እንደ ሐሳብ ሁላችሁም ያላችሁም የሌላችሁ ማለት ነው አንድ ድምጽ ሆኖ ሩታና ኤፍሬም እንደ ሐሳብ እያየናቸው ይባዱ ከዛ ላይ እንመርጥላችሁ በቃ ከዛ አምነን በቃ እሷ ለኤፍሬም እንድራታለን ችግር የለም በዚህ ነው ያህል ሙጥኝ ካለች ከነሱ ዘር ከጣፈጣት ችግር የለም ትናንትና ምንድነው አላ አብሪሽ ትናንትና አብሪሽ ምንድነው አላ እኔ እዚህ ሶፋ ላይ ነው የሚተኛው ኤፍሬምና እሷ እዛ ነው የሚተኛው በኋላ ከዛ እሷ እንደ ኤፍሬም እኮ እግዚአብሔርን መውራት ነው ያቀተኝ በጌታ እኔ ሶፋ ላይ ተኛለሁ እኔ እዚህ ነው የምተኛው ኤፍሬምና ሩታ መኝታ ክፍል ነው የሚተኙት አለ ከዛ በኋላ ትንሽ ቆይቶ ደግሞ እኮ እኔ ነበር ማገናኛቸው እቃውን ከትቼ እጂ ምናምን ነገር ሊል ይችላል ምን ችግር አለው ከማለት ኮደ ወላ አላለም አፈርቶ ነው አልጨረሱለትም አስከም እንደ እውነት እኮ ነው እንዴ ይሄ እኮ የተዋሸ ነገር አይደለም ሐላል ሚዲያ እያየው ነው ግን እነሱ ማመን አልፈለጉም እንዴት ነው ድንጋይ ላይ ውሃ ብታፈሺ ያው ድንጋይ ነው አይረሳም ስሚ ዴቪድ ምንድነው ያለው ይሄንን ሀብሉ አውልቅቶ እሱ ደና ከሆነ ሀብሉ ላይ ነው ችግሩ እሱ አንዴ ብቻ አውልቁለት አልፈቀደችም እራሷ አትተማመንማ የሚተማመን ሰው ነው እኮ የሆነ ነገር ማድረግ እሷ ስለማትተማመን ምንም መታረቅ ከሚገርምሽ ሀብሉ ብቻ አይደለም እጁን ስትነካው ስትለጣጠፍበት ማለት ነው የሆነ ማጂክ አለ መሰለኝ እየደም ይጣበቅ እቺ በክት ክርስቶስን አላየሻትም እንዴት እንደተጣበቀች ማግኘትና ማግኘት የጫማ ማሽትሽ ለምን ይጀግናል እግዚአብሔር እናሰራት ከጫማው ጋር በቃ እየረገጠ እንዲሄድ ማለት ነው ጌታ እንዴ ምንድነው እውነት እኮ ነው እንዴ ልጅቷን አይተሻታል የሆነ ሰው መጥቶ እሱን ለመውሰድ ሲፈልግ ትጣበቃለች እየሄደች አዎ ዛሬም ራሱ ልቀቂ ስትባል ብብቱ ስር ገብታ አይተሻታል እንዳሻንጉሊት እቺ ጤነኛ ናት ትላላችሁ ታዲያ እነዚህ ናቸው አሁን እነዚህ የጤነጽናት የሚሉ ዛሬ ጸጉሯ ልትሰራ ቦኔ ሄዳ ስሚ ሰላምዬ ጸጉሯ ልትሰራ ሰላም ስሚ ጸጉሯ ልትሰራ ቦኔ ሄዳ እኛን አንቺን አንሰራም ቀምኗና አሏት እውነትሽን ነው እኔም ሰምቻለሁ አሽቃብጣለሁ ነው ምናምን ገባኝ እኔ ማሽቃበጣለሁ ማሽቃበጥ እኮ አይደለም እውነታ ነው ማንንም አይቀበላትም እንደውም ከዛሬ በኋላ ምንም ጸጉር ቤት አይደለም መንገድ ላይ ሰው ያተራሱ ይሮጣሉ ይፈረጥጣሉ ያበደ ውሻ የሚከተላቸው ይመስል ለነሱ ሰበሽተኛ ናት እውነት ነው የነከሰችው ሰው ደግሞ ቶሎ አይደንም ወይ ይሞታል ወይ ያቃዘም ይኖራል እግሬን በሩን ከፍቶ እንዴት እንደደነገጠ በጌታ በኢየሱስ በጣም ነው እኮ የደነገጠ ለምን በሩን ከፈተና የሷ መምጣት ደግሞ አንገበገባቸው ኤፍሬም ግን ጤነኛ ነው ትላላችሁ ኤፍሬም እኮ ሩት ሄርሜላን ሲያዝ የሆነ እንቁላል አለ አይደል እንደ እንቁላል ትታዩዋለሽ መሰለኝ ብላት ይሏል ይንገበገባል ወቅት እሷ ለምን መጣች አለች ቦታውን ታውቃለች ቀረማ ስለሆነ ወርቃ ምትቀረማ ስለሆነ እንደዚህ የሚሆነው ለምን መጣሽ ለምን ምን ትሰራለች እዚህ ይላል እንዴት ነው ነገራችን ላይ ጥግ ድረስ ሄድባት ነበር ግን ምን አስጠላሽ ብትኝ ጧጧት እየተነሳው ልክ እንደ መዝሙር ድምጽ መስማት ነው እነዚህ ከብቶች ስራ የላቸውም የመዳም ቀመን ተባሉ አብሶ እሷን ግን ስለተናደደን ነው የምናወራው እንጂ አንቺ አይደለም እነዛን ነው መልሽ ኪያዬ የዛች በክቶች የኛን ድምጽ ይሰሙና በጧት ይመጡና ልክ እንደ መዝሙር ያሰሙናል እኔ ድምጼን አቋሉ አታሰስቱኝ እኔ አልሳሳትም ግን ላታችሁ ላይ እያወራሽ ነበርና በነገራችን ላይ ሩሲ በሰብስ ማለት ነው ግማቱ በጣም ያስጠላል ታውቃላችሁ አይደለ በጣም ልክ እንደዛ ነው የገሙት ይሄንን ሩስ ከሰኞ እስከው ዲበሉና ባገኙት በሰላጣም ይሁን በለበኔ በቃ እየታዩኝ እኮ ነው በእናትሽ ዜሮ ጭንቅላታችሁ የተደፈነ እስኪ ነገ ምን ትላለች እቺ ደግሞ እቺ ተባለች የድሜ ቂጥ ትውጣ እኔ ደግሞ ቂናት ባሆኑና አውቁት የት ጋር እንደታውቃለች ሄርሚ ሄደስ አጥፋ አብሮ አጠገባ ሲቆም ወደዚህ ላይ ብላይ እሷ ሄዳ አጠገባ ቆመች ቂናት መንፈስ ነው እኮ ልትይዞ ከለከለቻት ነገሱ እንዴት ይሄን ነገር ደግሞ እንደዚህ እሷ አልፈልግሽም ነው የሚለው ይተረገመሽ ሴትዮ ሲጦታ ትላለች እንዴ ሁለት ደግሞ ያውቃሉ ለማኝ ናቸው ከኋላውም ከፊቷም ያሉ ለማኝ እንደ አብርሃም ይሆንላቸው ስለሌሉ የሱ መመለስ ይሄው
አሸበሸቡ። ባሏ ነው ይላል። በላይ ይውረድባቸውና በላይ ይውረድባቸው። እነዚህ ሰላም ምንድነው ደብ ያለው እንዴት ሀብል አድርጎ መሄድ ወንድም የለኝም እኔ በራሴ የሆነ ምክንያት አለኝ። አረ ዛሬ ኮራው እኔ ዛሬ ማለት ነው ዴብ እዚህ ሜዳ የመጣው ቀን ጀምሮ ዴብን እኔ ማለት ነው ዴብ ብዬ የሆነ ሊፊት የሆነ ሴት ነው የሚመስለኝ ግን ዛሬ ኮራው እግዚአብሔርን ዛሬ በቃ እየመለሰ መልስ ራሱ ማለት ነው ምንድነው አለ ሄርሜላን እኔ ነኝ የጠራሁት እሷን አትልቋት እኔ ነኝ የጠራሁት ሲል ዛሬ ደስ አለኝ። ሌላ ጊዜማ እኔ ሴት ነው የሚመስለኝ ነው ለመናገር ዛሬ ጀግናው ነው በቃ እኔ የነሱ ትዳር ምን አይነት ትዳር! አረ የዚህች ሰኔ ቃላት አጣውባት ባለጌ ልክስክስ የሜዳደግ ልጅ በቤቷን የወጣችው ተሞሽራን የወጣችው። አረ እባክሽ አትይኝም። የት ነው ያየሽው? እንደዚህ በህልምሽ ነው? ልጅ እህትሽን እኮ እናውቃታለን፣ አይተናታል እኮ ሚዲያ ላይ ሳምንት ሙሉ እህቱ ቤት ተቀምጣ እንኳን መብርሃንን ነው የምልሽ። ቪዲዮውን ወደ ኋላ ትመለስናት ይኸው የቤት ሰራተኛ መስላው ራሱ ሁሉ ደንግጦ ማናት ብሎ ጠየቀ እህቱን። እውነቴን ነው። እንደዛ ሳምንት መልአኳ እንደመጣ ምግብ እያሽከረከረች ስትሄድ እንኳን ከቦታ አልቆጠራትም። እውነቴን ነው። ከመሬት እንኳን አልታየችውም። ይኸው ብላ አገሩ መታ በእናት ባባቷ አስለምና ሴት ልጅ ትለመናለች እንጂ አትለምንም። እነሱ ማለት ድንጋይ ዶማ ከነሱ ብዙ ከሳሉ ያሉ ልብ ይጠይቃል ለመክሰስም። በመጀመሪያ አዩ እኔ አልፈርድባችሁም፣ ታወራችኋል። እኛንም እናሳውራለን ማለት ደግሞ ስህተት ነው። ዛሬ ደግሞ የቢኒ ውርደቷን አወጣለሁ፣ ቅርብ ጊዜ ጠብቁኝ፣ እሷ ውርደቷን አውጥቼ እንትን አረጋለሁ ብሎ ሄዳ ዝቶ ሄዳ ባክሽ ዝቶ ሄደው እሱም ኤፍሬም ሟሟ ሊያደርግ ነው መሰለኝ። አልመች ሲለው በአንድ ቃል አባረረው መሰለኝ እንጂ ያኔ እውነቴን ነው የምልሽ። ተራ በተራ እኮ ነው ውርደቷን አራግፋለሁ ብሏል። ውርደቷን ጠብቁ በዚህ ቅርብ ውስጥ ብሏል። ነገርኩሽ እኮ ተራ ጠብቅ ሲለው ተራ መጠበቅ አቃተው ቢኒ። እሙ ምን ተሰማኝ ዛሬ? እንዴ ደስታ ነው አይተሰማኝ። ደስታ ነው እንዴ ጠንቋይ ሲዋረድ ሳይ እንዴ ምን ሆነሽ ነው? ጠንቋይ እኮ ነው የተዋረደው። ደከመኝ እንጂ ባይደክመኝ ዛሬ ሻማ እያበራው ነበር። ጥንቆናዋን እንትን ምን የነበረች ቆሻሻ ቦርኮ ዛሬ ደስታ ነው የተሰማኝ። ጸሎት አድርጉ ጨርሶ እንዲወጣ ዛሬ በጌታ በኢየሱስ ስም። ለኛ ጸሎት እኮ ይሰራል ላይ ያለን እኮ ለኛ ሄርሚ ጀግና ሰራችሁ ዛሬ። ተናጠለችው ደግሞ ትለጠፋለች። ሄዳ ዴብ እንውጣ ሲለው ትፈታለህ እንዴ አልደከምሽም እንዴ ትላለች። ሄደች ታብኝ ያለችሽ ነው ታች ያለችው ልጅ ሃናን ከኔ ጋር ትወጣለህ አብረን እንውጣ። ማናት? ሃናን ነው የምትለው። ሃናን አወል አረ እነሱ ፕሮፋይል ቀይሮ ነው የሚሳደቡት። እኔ የሚሳደብ ሰው አላስገባም። እና በጎች ነው ማሬ፣ በጎች ነው አታስገቢ። በቃ የሚያደርጉት እኮ አተውቆ ነው። ቢያንስ እንኳን ተስፋ እየቁረጡ በቃ አይ ከራሳችሁ ጋር ሁኑ፣ ካልሆነ አትደግፉ። ለራሳችሁ ህሊናችሁ ስትሉ ባታወሩ ይሻላችኋል። አትሳደቡ። ሀቅን ይዞ የኔ ቤት ገባችና አንዷ ማለት ነው ቅድም ቤቴ መጣ ማለት ነው እንትን ምንድነው አብርሽ እኮ የሄሩታ ነው አለችኝ። የሄሩታ ከሆነ ስንት ወር ነው አመት ሙሉ ኤርሜላ ጋር ተቀምጦ ሲመጣ ለምን ተቀበለችው አልኩ። የሄሩታ ነበር አይደል እንዴ? እንደዚህ ከሆነ ለምን ተቀበለችው አሁን አልኩ። እሷ የራሷ ስለሆነ ነው እኮ እየመረረች ትውጫለሽ፣ ነገ የሚመጣው ነገር ታያለሽ አልኩ። እንደሞ ነግሮ ነው መሰለኝ ዝም ብዬ አልኩ። ከዛ እንደዚህ ከሆነ ይሄ 3 ቀን እኮ እያላችሁ እኮ እንደዚህ ቢሆን እኮ ደስ ይላል አለችኝ። ቱይ በኢየሱስ ብዬ እነሱን በቃል ነው እንደያዙት አይደለም። እናቴ ተሙተን እንደሚመስለን ከሆነች ሸለመጥማጥን የሚደግፉ ሰዎች አብርሃም ቢሞትም ደስተኛ ናቸው። ቁጭ ብለው ይጨፍራሉ። ጤነኛ ነው አሉ እኮ ጤነኛ አይደለም እንዳየኋቸው ጤነኛ አይደለም። እሱ ሲታሰር ቅባት ተቀብተን መጣ። ዘይትዮ ቅባት እየተቀባች ነበር። ታያት በእናትሽ እስኪ ደስቷን ታጣጥም እስኪ የምታየው ነገር አለ ሃናን ኖ በፊት እሱን እየተከተለች እሱ ያለው ቦታ ሁሉም ቦታ ማየት ስለሚፈልግ ሰዓት አታገ